አንድ ሰው በሌሎች ሰዎች ፊት ጠንከር ያለ ትችት ቢሰነዝርባችሁ ወይም የህይወት አጋራችሁ ከብዙ ዓመታት በፊት የሰራችሁትን ስህተት አንስታ ብትወቅሳችሁ የመጀመሪያ ምላሻችሁ የሚሆነው ምንድን ነው? በውስጣችሁ የሚፈጠረው ንዴትና ራስን የመከላከል ስሜት ተፈጥሯዊ ሊሆን ይችላል። ነገር ግን ከዚያ በኋላ የምትወስዱት እርምጃ ስለ እናንተ አፍ አውጥቶ ይናገራል። በህይወታችን ከሚገጥሙን ሰዎች መካከል አንዳንዶቹ አጠገባቸው ስንሆን ሰላም፣ መረጋጋትና ምቾት ይሰማናል። አንዳንዶቹ ደግሞ በትንሽ በትልቁ የሚናደዱ፣ እውነቱ ሲነገራቸው የሚቀየሙ፣ ትችትን የሚሸሹና በራሳቸው ችግር ምክንያት ጭምር ሌላ ሰውን የሚወቅሱ ናቸው። ይህ የሆነው ለምን ይመስላችኋል? ልዩነቱ የዕድሜ፣ የትምህርት ደረጃ ወይም የሀብት መጠን አይደለም። ልዩነቱ የስሜት ብስለት ደረጃ (Level of Emotional Maturity) ነው። በስሜት የበሰሉ ሰዎች ከስሜቶቻቸው ጋር የተስማሙ ናቸው። ይህ የስሜት ብስለት የሚመጣው ታዲያ አእምሮን በጥሩ አስተሳሰብና ልምምድ በማሰልጠን ነው። በአንጻሩ ጤናማ ያልሆኑ ልምምዶችን ስናዳብር ለስሜት አለመብሰል እንዳረጋለን። ይህ ደግሞ ተራ ችግር አይደለም። በስሜት አለመብሰል በራስ መተማመንን ያጠፋል፣ ጭንቀትን ይጨምራል፣ ከሰዎች ጋር ያለንን ግንኙነት ያበላሻል፣ ሳናውቀው የሚወዱንና የሚንከባከቡንን ሰዎች ጭምር ከእኛ እንዲርቁ ያደርጋል። በስሜት ያልበሰሉ ሰዎች ሳይታወቃቸው የሚያደርጓቸውና ሰዎች ከነሱ እንዲርቁ በኋላም ብቸኛ እንደሆኑ የሚያደርጉ አራቱ አጥፊ ልምዶች ምንድን ናቸው? እነዚህ ልምዶችስ በእኛ ህይወት ውስጥ አሉ ወይ? ከነዚህ ልምዶች ወጥተን በስሜት የበሰለና ጠንካራ ሰው መሆን የምንችለውስ እንዴት ነው? ጤና ይስጥልኝ። ዛሬ እነዚህን መሰረታዊ ጥያቄዎች በዝርዝር እንመልሳቸዋለን። ቪዲዮውን እስከ መጨረሻው ከተከታተላችሁት ስለ ራሳችሁና ስለ አጠቃላዩ የሰው ልጅ ባህሪ አዲስ እይታ ታዳብራላችሁ። ሰብስክራይብ በማድረግና የደውል ምልክቷን በመጫን አብራችሁን ቆዩ። የመጀመሪያውና በጣም የተለመደው ልማድ ዲፌንሲቭ መሆን ነው። ነገሩን በደንብ ለመረዳት አንድ ነገር አስቀድመን ግልጽ ማድረግ አለብን። ዲፌንሲቭ መሆን ወይም የመከላከል ስሜት መሰማትና የመከላከል እርምጃ መውሰድ የሚሉት ሁለት በጣም የተለያዩ ነገሮች ናቸው። እስኪ በምሳሌ እንመልከተው። አለቃችሁ የሰራችሁትን ስራ ተመልክቶ በሰዎች ፊት ጠንከር ያለ ትችት ሰነዘረባችሁ እንበል። በዚያች ቅጽበት በውስጣችሁ የሀፍረት፣ የጭንቀትና የንዴት ድብልቅ ስሜት ይፈጠራል። ይህ ሰው ለምን አይረዳኝም? ለምን በሰው ፊት ያዋርደኛል ብላችሁም ታስባላችሁ። ሌላ አንድ ምሳሌ እንጨምር። የህይወት አጋራችሁ ከ5 ወይም ከ10 ዓመታት በፊት የሰራችሁትን ስህተት አውጥተው ቢናገሩ ወዲያውኑ በራሳችሁ ማፈርና በህይወት አጋራችሁ ላይ ደግሞ መናደድ ትጀምራላችሁ። በእነዚህ በሁለቱም ምሳሌዎች በውስጣችሁ የመከላከል ስሜት መፈጠሩ ሙሉ በሙሉ ተፈጥሯዊና ጤናማ የሰው ልጅ ባህሪ ነው። እኛ ሰዎች ስንሰደብ፣ ስንነቀፍ ወይም ስንተች ውስጣችን ዲፌንሲቭ መሆኑ አይቀሬ ነው። ነገር ግን በስሜት የበሰሉ ሰዎችን በስሜት ካልበሰሉት የሚለያቸው ነገር ከዚያ በኋላ የሚወስዱት ምላሽ ነው። በስሜት የበሰለ ሰው ሲናደድና ዲፌንሲቭ የመሆን ስሜት ሲሰማው አእምሮው ውስጥ ይታወቀዋል። አዎ አሁን ተናድጃለሁ ብሎ ስሜቱን ይቀበለዋል። ከዚያ በኋላ ግን በስሜቱ አይመራም። ለቀረበበት ትችት በተረጋጋ ግልጽ በሆነና ለራሱም ለሌላውም ሰው ክብር ባለው መንገድ ምላሽ ይሰጣል። የሰራው ስህተት ካለ ያንን ስህተቱን ያርማል። የተሰነዘረበት ትችት የማይስማማበት ከሆነ ደግሞ በሰከነ መንፈስ ያስረዳል። በስሜት ያልበሰሉ ሰዎች ግን ለራሳቸው ያላቸው ግንዛቤ ሰልፍ አዌርነስ በጣም ዝቅተኛ ስለሆነ የሚሰማቸውን ስሜት በጤናማ መንገድ ማስተናገድ አይችሉም። ለዚህም ነው የስሜቶቻቸው ተገዢ የሚሆኑት። ፓሲቭ አግሬሲቭ ናቸው። ነገሮችን ሆን ብለው ያበላሻሉ፣ ያኮርፋሉ ወይም በሽሙጥ ይናገራሉ። ከዚያም መልሰው ያጠቃሉ። አንተስ ብትሆን በማለት የራሳቸውን ስህተት ለመሸፈን የሌላውን ሰው ጥፋት ይቆፍራሉ። ይህ ልማድ ታዲያ ሁለት አደጋዎችን ይዞ ይመጣል። የመጀመሪያው ጥፋት ከሰዎች ጋር ያለንን ግንኙነት በሙሉ ማበላሸቱ ነው። አንድ ሰው ሁልጊዜ በሚሰጠው ገንቢ አስተያየት ላይ ተከላካይና ተናዳጅ ከሆነ ሰዎች እውነቱን መንገር ያቆማሉ። በስራ ቦታ፣ በትዳር ወይም በጓደኝነት ውስጥ ይህ ሰው አይሰማም ብለው ተስፋ ይቆርጣሉ። ከጊዜ በኋላ ደግሞ ከዚያ ሰው ጋር የነበራቸውን መቀራረብ ሙሉ በሙሉ ያቆማሉ። ሌላኛው ጥፋት ደግሞ ራስን አለማወቅ ወይም ሰልፍ ኢግኖረንስ ማስከተሉ ነው። ተከላካይ የመሆን ልማድ ባዳበራችሁ ቁጥር የራሳችሁን ድክመቶች የማየት አቅማችሁ ይወርዳል። ስህተቶቻችሁን ማረም አትችሉም። በመሆኑም እድገታችሁ ይቆማል። በስሜት መብሰል የፈለገ ሰው ተከላካይ የመሆን ስሜት ሲሰማው ያንን ምቾት የማይሰጥ ስሜት አይፈራውም፣ ስሜቱን አይሸሸውም። ከዚያ ይልቅ አሁን ተናድጃለሁ ብሎ ያንን ተፈጥሯዊ ስሜት አምኖ ይቀበለዋል። ከዚያም በምክንያትና በሰከነ መንፈስ ምላሽ ይሰጣል። ወደ ሁለተኛውና ሰዎችን ከእኛ እንዲርቁ ወደሚያደርገው ልማድ እንለፍ። ግጭቶችን መፍራትና መሸሽ። ግጭትን ስለሚሸሹ ሰዎች አንድ ትልቅ ምስጢር አለ። እንዲህ ያሉ ሰዎች የሚሸሹት ከግጭቱ በኋላ ይመጣል ብለው የሚያስቡትን ምቾት የሚነሳ ስሜት እንጂ ግጭቱን ራሱን አይደለም። ይህንን በደንብ ለመረዳት አንድ ጥሩ ምሳሌ እንውሰድ። በአንድ የቤተሰብ ድግስ ላይ ተገኝታችኋል እንበል። ከእናንተ ጋር አብሯችሁ ያለ ዘመዳችሁ በጣም ቅር የሚያሰኝና እናንተን የሚያዋርድ ነገር ተናገረ እንበል። በሰዓቱ ዝግጅቱ እንዳይበላሽ ብላችሁ ዝምታን መረጣችሁ። ነገ ስልክ ደውዬ የተሰማኝን ቅሬታማ እነግረዋለሁ ብላችሁም ወሰናችሁ። ነገር ግን ነገ ያላችሁት ቀኑ ሲደርስ ስልክ ደውላችሁ ለመናገር ትፈራላችሁ። ለምን?
አእምሯችሁ አስቀድሞ ምናባዊ ታሪኮችን መጻፍ ይጀምራል። ብደውልለት ይጮህብኛል፣ አፌ ይያዛል፣ የምናገረው ይጠፋኛል፣ እፈራለሁ ወዘተርፈ። ከዚያ ደግሞ ለሌላው ቤተሰብ ከነገረብኝ ሁሉም ሰው በክፉ ዓይን ያየኛል ብላችሁ ትፈራላችሁ። ይህንን ሁሉ ፍርሃትና ጭንቀት አእምሯችሁ ፈብርኮ ሲጨርስ ወዲያውኑ ውሳኔ ትቀይራላችሁ። ነገሩን ባላነሳው ይሻላል ብላችሁ ራሳችሁን ታታልላላችሁ። እዚህ ጋር ምን እየተካሄደ እንደሆነ አስተዋላችሁ? ሁኔታው ከላይ ሲታይ ግጭቱን እያሸሻችሁ ይመስላል። ነገር ግን ሁኔታውን በጥልቀት ከተመለከትነው ሁለት ነገሮች አሉ። ሁሉም ነገር ምናባዊ ነው። እስካሁን የፈራችሁት ነገር በሙሉ በአእምሯችሁ የተፈጠረ ታሪክ ነው እንጂ እውነት አይደለም። ስልክ አልደወላችሁም። ያንን ብታደርጉ ምናልባትም የሌላኛው ሰው ምላሽ እናንተ እንደፈራችሁት ላይሆንም እኮ ይችላል። የምትፈሩት ስሜቱን ነው። የምትፈሩት ሰውየው የሚናገረውን ቃል ሳይሆን ያ ሰው ቢናገራችሁ በእናንተ ውስጥ የሚፈጠረውን ጭንቀትና ፍርሃት ነው። በስሜት ያልበሰሉ ሰዎች ውሳኔ ላይ የሚደርሱት ስሜቴ እንዳይጎዳና ጭንቀት እንዳይሰማኝ በሚል ፍርሃት ላይ ተመስርተው ነው። በስሜት የበሰሉ ሰዎች ግን ውሳኔ የሚወስኑት በእሴቶቻቸውና ከምናብ ይልቅ በእውን እየሆነ ባለው ነገር ላይ ተመስርተው ነው። እንዲህ ያሉ ሰዎች አንድን ነገር መደረግ ያለበት ትክክለኛ ነገር ከሆነ የሚመጣውን ጊዜያዊ የውጥረት ወይም የብቸኝነት ስሜት ለመጋፈጥ አይፈሩም። ከሐሳቦቻቸውና ከስሜቶቻቸው ጋር ጤናማ ግንኙነት ስላላቸው እነዚያን ስሜቶች መሸሽ አይኖርባቸውም። በስሜት ያልበሰሉ ሰዎች ሳያውቁ የሚያደርጉት ሶስተኛው ልማድ ስሜትን ችላ ማለት ወይም መካድ ነው። አብዛኞቹ ሰዎች ስሜታቸውን ችላ የሚሉበት ምክንያት ስሜትን አምኖ መቀበል ህመም ስላለው ነው። ህመም ደግሞ ማን ይፈልጋል? ስለዚህ ስሜታችንን ለማፈን ለመደበቅና ለመካድ እንሞክራለን። እስኪ እነዚህን የዘወትር አጋጣሚዎች እንመልከት። ከጓደኛችሁ ጋር እንደተገናኛችሁ ቀንህ እንዴት ነበር ብሎ ይጠይቃችኋል። በእውኑ ቀናችሁ በስራ ቦታ በተፈጠረ ከፍተኛ ውጥረት ምክንያት ጥሩ የሚባል አልነበረም። ነገር ግን ሳታስቡት ወዲያውኑ በጣም ደስ የሚል ቀን ነበር ብላችሁ ትመልሳላችሁ። ሁለተኛ ምሳሌ እንጥቀስ። ኮሶ የተጎነጨህ ያህል ፊትህ ተኮሳትሮ የታዘበች ባለቤትህ ተናዳሃል እንዴ ብላ ስትጠይቅህ አንተ በእርግጥም በንዴት ጦፈህ እያለህ ምላሽህ ግን አይ ትንሽ ደክሞኝ ነው እንጂ አልተናደድኩም የሚል ነው። ምናልባትም እነዚህን ስሜቶች ስንደብቅ ለራሳችን የምንሰጠው ምክንያት ሰዎችን ማጨናነቅ አልፈለግኩም የሚል ሽፋን ሊሆን ይችላል። ነገር ግን እውነታው መጥፎ ስሜትን ማስተናገድ ምቾት ስለሚነሳ ብቻ ነው ስሜቶቻችንን የምንሸሻቸው። ምቾት የማይሰጠንን ስሜት መሸሽ ታዲያ የአጭር ጊዜ ረፍት ቢኖረውም የረጅም ጊዜ ስቃይ ይዞብን ይመጣል። እንደዚያ ያለ ስሜትን አምኖ መቀበል በአንጻሩ የአጭር ጊዜ ህመም ቢኖረውም የረጅም ጊዜ በራስ መተማመን፣ ውስጣዊ ሰላምና እረፍት ይሰጠናል። በነገራችን ላይ አንዳንድ ጊዜ ቆንጠጥ የሚያደርገን የስሜት ህመምም ቢሆን ሁልጊዜ የአደጋ ምልክት አይደለም። ለምሳሌ ጸጸት ከተሰማችሁ ስህተት እንደሰራችሁና ሁለተኛ እንዳትደግሙት የሚያስታውስ የህሊና ደወል በመሆኑ ጠቃሚ ነው። ንዴት ከተሰማችሁ ደግሞ በህይወታችሁ ውስጥ የክብር ወሰናችሁን ማስከበር እንዳለባችሁ የሚያሳስብ ምልክት ነው። በስሜት የበሰሉ ሰዎች ይህንን እውነታ ይረዳሉ። ልክ ስፖርት መስራት በሰዓቱ ቢከብድምና ቢያደክምም ቆይቶ ጥሩ ጤና እንደሚሰጠን ሁሉ ስሜትን መቀበልም በሰዓቱ ምቾት ባይሰጠንም እንኳን በኋላ ላይ መረጋጋትን እንድናገኝ ያደርገናል። አሁን ደግሞ ወደ አራተኛውና ብዙዎቻችን ሳናውቀው በውስጣችን ወዳዳበርነው አደገኛ ልማድ እንለፍ። ሁልጊዜ ከሰዎች ማረጋገጫ መፈለግ፣ ሲኪንግ ሪአሹራንስ። አልፎ አልፎ ከምንወዳቸው ሰዎች መጠነኛ ምክርና ማረጋገጫ መፈለግ ምንም ስህተት የለውም። ነገር ግን ችግሩ የሚመጣው ይህ ነገር የዘወትር ልማዳችን ሲሆንና ያለ ሰዎች ማረጋገጫ በራሳችን መቆም ሲያቅተን ነው። በውስጣቸው ትንሽ የጭንቀት፣ የስጋት ወይም የፍርሃት ስሜት በተፈጠረ ቁጥር የሌሎች ሰዎችን ማረጋገጫ ካላገኙ በቀር አእምሯቸው ሊረጋጋ የማይቻላቸው ሰዎች አሉ። ይህ ሁኔታ የስነ ልቦና ምርኩዝ ሳይኮሎጂካል ክሮች ይባላል። ለትንንሽ ጉዳዮች ጭምር የሌሎችን ማረጋገጫ የሚጠብቁ ሰዎች የስሜቶቻቸውን ማረጋጊያ ቁልፍ፣ የውስጥ ሰላማቸውንና ደህንነታቸውን ለሌላ ሰው አሳልፈው ሰጥተዋል። ይህን ሲያደርጉ የራሳቸውን የስሜት ጥንካሬ እየገደሉት እንደሆነ ግን አይታወቃቸውም። እስኪ ይህንን የልጅነት ምሳሌ አስቡት። አንድ ሕፃን ልጅ ሁልጊዜ የቤት ስራውን ወላጆቹ የሚሰሩለት ከሆነ ያ ልጅ በክፍል ውስጥ ወይም በፈተና ወቅት በራስ የመተማመን ስሜት የሚኖረው ይመስላችኋል? በፍጹም። ሁልጊዜ ይጨነቃል፣ በራሱ መቆምም አይችልም። ከፍተኛ ጭንቀትና ፍርሃት ይወርሰዋል። ምክንያቱ ደግሞ የቤት ስራውን በራሱ መስራት እንደሚችል ተለማምዶ አያውቅምና ነው። ልዩነቱ የዕድሜ ካልሆነ በቀር አንዳንድ ጎልማሶችም እንዲሁ ናቸው። በሕይወታቸው አስቸጋሪ ስሜት፣ ፍርሃትና ጭንቀት በተሰማቸው ቁጥር ሁልጊዜ ሌላ ሰው መጥቶ እንዳረጋጋቸው የሚጠብቁ ከሆነ አእምሯቸው ራሱን የመፈወስና የማረጋጋት አቅሙ እየጠፋ ይሄዳል። በትንሽ በትልቁ በሚፈጠር የህይወት አጋጣሚ ሁሉ በከፍተኛ ጭንቀት ላይ ይወድቃሉ። በስሜት የበሰሉ ሰዎች ግን ሌላኛውን መንገድ ይከተላሉ። እነሱ ከሰዎች የሚመጣን ማረጋገጫ ልክ እንደ ተጨማሪ ጉልበት ያዩታል እንጂ ውሳኔዎቻቸውን ሲወስኑ ሌሎች ሰዎችን ምርኩዝ አድርገው አይደለም። ለራሳቸው የስሜት ደህንነት ሙሉ ኃላፊነት ይወስዳሉ። እርዳታ ሲያስፈልጋቸው ይጠይቃሉ እንጂ በውስጣቸው የሚፈጠርን እያንዳንዱን ጊዜያዊ ጭንቀት ለማስታገስ ሲሉ ከሰዎች ጋር አይጣበቁም።
እንዲህ ያለው በስሜት መብሰል የሚመጣውም ሰዎች ለራሳቸው የስሜት ደህንነት ኢሞሽናል ዌልቢንግ ሙሉ ኃላፊነት ሲወስዱ እንጂ ይህንን ኃላፊነት ለሌላ ሰው አሳልፎ በመስጠት አይደለም። የዓለማችን ድንቅ ደራሲ ጆዋን ዲዲዮን ይህንን በሳይኮሎጂ ጥናቶች የተረጋገጠ እውነት ስታጠናክረው ለኑሯችን ሙሉ ኃላፊነትን ለመውሰድ ፈቃደኛ መሆንና ያንን ማድረግ ለራስ የሚኖር ክብርና በራስ መተማመን የሚፈልቅበት ዋና ምንጭ ነው በማለት ነው። ምቾት የማይሰጡ ስሜቶች ሲሰሙን አንሽሻቸው። ይልቁንም አምነን በመቀበል በሰከነ መንፈስ ልንጋፈጣቸው ነው የሚገባው። በስሜት መብሰል ማለት ስሜትን ማፈን ወይም መካድ ሳይሆን ከስሜታችን ጋር ጤናማ ግንኙነት መፍጠር ነው። የስሜቶቻችን ባለቤት በምንሆንበት ጊዜ ራሳችንንም ሆነ ከባቢያችንን በተሻለ መንገድ መቆጣጠር እንችላለን። በመጨረሻም አንድ ቴክአዌይ፣ ስሜቶቻችንን የሚቆጣጠረው ሊምቢክ ሲስተም የሚባለው የአእምሮ መዋቅር ኔትወርክ ሲሆን አሚግዳላ፣ ሃይፖታላመስ እና ፕሪፍሮንታል ኮርቴክስ ያላቸው ሚና ቁልፍ ነው። ከዚህ ዝግጅት ቁም ነገር እንደጨበጣችሁ በመተማመን የዛሬውን እዚህ ላይ እንቋጨዋለን። በሳይኮሎጂና ተያያዥ ጉዳዮች ዙሪያ ጠቃሚ ዝግጅቶችን ማቅረባችንን እንቀጥላለን። ታዲያ ይህንን ዓላማችንን ከወደዳችሁት ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሰዎች እንዲጠቀሙበት ደግሞ ሼር አድርጉት። አብራችሁን ስላላችሁ ከልብ እናመሰግናለን። በሌላ ዝግጅት እስከምንገናኝ ሰላም